የለበሰችው። ያኔ ለብሼው ስቃይ ነው። 2 ኩንታል የነበርኩት ሰው የ9 የ10 አይነት በሽታ ተጠቂ። ሰላም ጤና ይስጥልኝ። እንዴት ተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? እናንተ ለውጥ ይላል። ይሄ ነው ለውጥ። ምን ይሰማችኋል? እስቲ ሰው ስታዩ በእውነት በጣም የሚገርም እውነት ይመስላል። አሁን ይሄ እስቲ አቋቋሙን ይዩት። ይሄ ሁሉ ቦርጭ የጠፋ እኔማ 10 ቀን በሰራ በቃ ድራሽ አባቱን ማጥፋ ማለት ነው። በዚህ ሂሳብ ጀግና ነው ከምር። ምን እንዳለ ታውቃላችሁ? 9 አይነት መድኃኒት የሚጠቀም ሰው የስኳር፣ የልብ፣ የጨጓራ ገዳይ የሚባሉ ህመሞችን ሁላ ጨምሮ ህመም ነበረብኝ አለ። እንግዲህ አንድ ቀን ተኝቼ እንደማልነሳ አስብ ነበረ እየፈራ ማለት ነው። ዛሬ ላይ ግን ተቀይሮ እዚህ ደርሷል። ኧረ ከምር ይሄማ ማነሳሻ ነው። የለበሰውን እንትን አይታችሁታል። ምን ነበረ? ሱፍ ለብሶ ሱፉ እዚህ ላይ በግድ ነበር የሚቆለፈው እና አሁን ስፖርት ሰርቶ ራሱን ቀይሮ ሲለብሰው እኔ እንጃ ማን ይጠቀምበታል ብላችሁ ራሱ አታስቡ። አይታችሁታል ብዬ አስባለሁ። እና በእውነት በጣም ሰው ይቀየራል ለካ። ዋናው መቁረጥ ነው እንትኑ ማለት ነው። እና ምንድን ያለው መሰላችሁ? ከድሮ የትምህርት ቤት ጓደኞቼ ጋር ስንገናኝ ፎቶ እንኳን ለመነሳት እሳቀቃለሁ። የሚያሳቅቀኝ የበሽታነት ስሜት ለመደበቅና ህመሜን ለመርሳት በራሴ ላይ በመቀለድ አስቃቸዋለሁ። ለምን እንደሚያስቃቸው ታውቃላችሁ? እነሱ ሲስቁ ግን እኔ እናደድ ነበረ። ዛሬ ግን የሁሉ ተረስቷል አለ። የእውነት በጣም የሚገርም ለውጥ። ማንኛውም ነገር ለነገሩ ከልባችን አስበንበት የምንነሳ ከሆነ እኔ የሆነ ነገር እንደሚቀየር የሆነ ውስጥ ምናምን ነገር ያምናል። እና ምን ለማለት ፈልጌ የመሰላችሁ? እኔ ከትላንትና በፊትም ትንሽ ሞክሬ ነበርና እኔማ 8 ቁጥር ነው የምሆነው አልኳችሁ። 8 ቁጥር ሆኜ እንደሱ ግራና ቆኛ አድርጌ ካልመጣው እኔ ማን አይደለሁም ልበላችሁ። እኔ አይደለሁም። በእውነት እዩት። በጣም የሚገርም ለውጥ ነው። እኔ ሳስበው ማለት ነው እንደ እውነት እንደዚህ ሆኖ ነው እንዴ እላለሁ። የሚገርም እኮ ነው። ስለዚህ ቤተሰብ ምን እንዳሰብኩ ታውቃላችሁ? እኔም ቻሌንጁን ለመቀላቀል አሰብኩኝና ከመቼ ልጀምር ብዬ ግን ቀጠሮ ከራሴ ጋር እየተማከርኩኝ ነው ማለት። ምን ባደርግ ነው? ምግብ ቀንሳችሁ እንቅስቃሴ ከሌለ ውፍረት አይቀንስም ብሏል። እንቅስቃሴን ብቻውም ደግሞ ምግብ ካልበላችሁ ለሰውነት ጥሩ አይደለም። ስለዚህ ምንድነው ማድረግ ያለብኝ እያልኩ እና ቤተሰብ ቆራጥ መሆን እንግዲህ እኔ ይሄንን ሰው ሳይ እንዴት እንደምደነቅበት ከምር። ከዚህ ወደዚህ ተቀየርኩ ሲል ሲጀመር እንትን አላልኩም ነበረ። ሱፉን ለብሶ አሉን ብሎት ሲታገል አይቼ በጣም ነው የተገረምኩት። ምክንያቱም አሁን ደግሞ እዚህ ውስጥ 2 ሰው 3 ሰው ያስገባል። እንዲህ ስታዩ እንኳን እንደ እውነት ይመስላል ብሎ እንትን የሚል ሰው አለ። አሁን ግን እኔ አምኛለሁ፣ በደንብ አመንኩ። ምክንያቱም ቆራጥ ሰው ስለሆነ አስተማሪ ነው ይሄ እንትን በእውነት ማለት ነው። እየገባችሁ ይሁለት ለሱ ራሱ ሰው ወደዚህ ይሄንን የሚያክል ቦርጭ ወደዚች ቦርጭ ከተቀየረ ብለን እናስብ ራሳችንን እያየን። ከምር በሽታ ነው ለካ ሰውን የሚነፋው። እኔ እኮ ውፍረት ይመስለኛል። ደግሞ እኛ ሴቶችን እኮ ወንዶቹ ናቸው ያበላሹን ማለት ነው። ምክንያቱም በቃ ወፈር ያለች ደቦልቦል ያለች ሴት ነው የምንፈልገው እያሉ ወደፊት ምን ይገጥመናል በኋላ ደግሞ ከአለቀ ኬት ይመጣል ብለን። እኔ እኮ እየሰሰትኩ ነው እንጂ ማጥፋት አቅቶኝ አይደለም። በአንዴ ነው የማጠፋው። ግን አላ አንዳንዴ የሰውንም እንትን ልጠብቅ ብዬ ነው፣ የሰውን ሞራል ልጠብቅ ብዬ ነው። ምክንያቱም ያው ከበሽታ ነፃ ስለሆንኩኝ ጉበት ምን ጨጓራ ምንም ነገር አያመኝም አልኳችሁ።
እና ቤተሰብ ይቅርታ እና ምን ለማለት ፈልጌ መሰላችሁ ወንዶችን አታበላሹ ለማለት ያክል ነው። እኔ ቀጭን ሴት አልፈልግም፣ እኔ ወፍራም ነው የምፈልገው፣ እኔ ምናምን እያላችሁ እንኑርበት። ምክንያቱም ለጤናችን ማለት ነው። እኛ ለእናንተ ብለን እንዳንጨምር በሽተኛ መሆን የለብንም። ሁሉንም በተመጣጠነ እንትን ተቀበሉ ለማለት ያክል ነው። እና ቤተሰብ በጣም የተመቸኝ ቪዲዮ የሆነ ሰዎችን የሚያነሳሳ ጀግና የሚያስብለው ኧረ እኔ እንጃ እኔ ምን ልበለው፣ በእውነት በጣም የሚገርም ነው። እንደኔ የተመቻችሁ እንግዲህ ያው ብዙዎች እዚህ ላይ ስንታይ ያው በአንዳንድ ነገር ነው እንጂ አንዳንድ ነገር ካላደረግን ደግሞ ያው ራሳችን ሆነን ስንወጣ በጣም ትንሽ ይለያልና ራሳችንን ሆዳን ለመውጣት ደግሞ የዚህን ምንድነው የዚህን ፈለግ ተቀብለን መሄድ አለብን። በእውነት በጣም ነው ያደነኩት። እኔ ዝም ብዬ አስር የነበረ ቪዲዮውን ሱፉን ለብሶ ሲቀይር ምን ሲል ምናምን ነገር ያየው ማለት ነው። ሲቀይር ሳይሆን ሲለብስ አልሆን ሲለው ምናምን እና ይገርማል። ኪሱን እጁን ሲጨምርና እዛ ጋር ደግሞ ምን ያህል ክፍተት እንዳለው እጁ ጋር እዚህኛው ጋር ደግሞ ሸሚዝና እጁ አንድ ላይ እንትን እንዳለ ማለት ነው። ለካ ሰውነት ነው ቀጥታ ዳይሬክትም ኪስ ውስጥ የማያስገባው። አሁንማ በጣም ተማርኩ። ስንት ነገር። ለማንኛውም ቤተሰብ አመሰግናለሁ። ላይክ አድርጉ። እኛም ተቀይረን እንደዚህ ደግሞ ፖስት ያብቃን ባይነ